አድርሽኝ የጎንደር ልዩ ባህላዊ ክንውንና የፍልሰታ ጾም። አንዳንድ ባህሎች በመጽሐፍ ውስጥ ብቻ አይኖሩም። በአያቶች አፍ፣ በእናቶች ትዝታ፣ በልጆች ድምጽና በማህበረሰብ ኑሮ ውስጥ ከትውልድ ወደ ትውልድ ይተላለፋሉ። በጎንደር አካባቢም ከፍልሰታ ጾም ጋር የተያያዙ ልዩ ልማዶችና ክንውኖች አሉ። ከነዚህ መካከል አድርሽኝ ተብሎ የሚጠራው ባህላዊ ክንውን በአካባቢው ትውፊት ውስጥ ልዩ ቦታ ይይዛል። ግን አድርሽኝ ምንድነው? ከየት መጣ? ከፍልሰታ ጾም ጋርስ ምን ግንኙነት አለው? ዛሬ በዚህ ቪዲዮ ወደ ጎንደር ባህላዊ ትውፊት ውስጥ በመግባት እንመለከተዋለን። ፍልሰታ ጾም ምንድነው? ፍልሰታ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ባህል ውስጥ ከመቤታችን ከቅድስት ድንግል ማርያም ዕረፍት ጋር ተያይዞ የሚከበር የጾም የጸሎትና የምህላ ጊዜ ነው። በዚህ ወቅት ምዕመናን በጾምና በጸሎት ራሳቸውን ያዘጋጃሉ። ለብዙ ሰዎች ይህ ጊዜ የመንፈሳዊ ትኩረት፣ የምስጋናና የልመና ወቅት ነው። ጎንደርና የባህል ትውፊት። ጎንደር በኢትዮጵያ ታሪክ ውስጥ ታላቅ ቦታ የምትይዝ ከተማ ናት። የንጉሳዊ ታሪክ፣ የሃይማኖት ትውፊት፣ የሙዚቃና የግጥም ባህል ከአካባቢው ማህበረሰብ ሕይወት ጋር ተሳስረው ይታያሉ። በዚህ ምክንያት የጎንደር ባህላዊ ክንውኖች በአንድ በኩል መዝናኛ ቢመስሉም በሌላ በኩል የቆየ ትውፊትን የሚያስቀጥሉ የማህበረሰብ መገለጫዎች ናቸው። አድርሽኝ የሚለው ምንድን ነው? አድርሽኝ የሚለው ቃል በራሱ የሚያስተላልፈው ስሜት አለው። አድርሽኝ፣ ወደምፈልገው ቀን አድርሽኝ፣ ወደምመኘው በዓል አድርሽኝ፣ ወደምንመኘው ደስታ አድርሽኝ። እንደነዚህ ያሉ የቃል አጠቃቀሞች ከባህላዊ አገላለጽ ውስጥ የተስፋና የመናፈቅ ስሜትን ሊያሳዩ ይችላሉ። ነገር ግን የአድርሽኝ ትክክለኛ አካባቢያዊ አጠቃቀምና ታሪካዊ መነሻ ከአካባቢ ሊለያይ ስለሚችል የአካባቢውን አዛውንቶችና የባህል ተመራማሪዎችን ምስክርነት ማካተት ታሪኩን የበለጠ ትክክለኛ ያደርገዋል። ባህልና ሃይማኖት። በኢትዮጵያ ባህል፣ ሃይማኖትና ማህበራዊ ሕይወት ብዙ ጊዜ እርስ በርሳቸው ተቀላቅለው ይታያሉ። ፍልሰታ ጾም የመንፈሳዊ ጉዞ ጊዜ ሲሆን በዙሪያው የሚከናወኑ ባህላዊ ልማዶች ደግሞ የማህበረሰቡን ትውስታና አንድነት ይገልጻሉ። እነዚህ ትውፊቶች በተለይ ለወጣቱ ትውልድ የአያቶቻቸውን ሕይወት ለማወቅ የሚያስችሉ የባህል ድልድዮች ናቸው። ለምን መጠበቅ አለብን? ዛሬ ዓለም በፍጥነት እየተለወጠች ነው። አዳዲስ ቴክኖሎጂዎች መጥተዋል። የኑሮ ዘይቤዎችም ተቀይረዋል። ነገር ግን ባህል ማለት የቆየ ነገርን ብቻ መያዝ አይደለም። ትርጉሙን መረዳት፣ ታሪኩን መመዝገብና ለቀጣዩ ትውልድ ማስተላለፍ ነው። አድርሽኝ የሚለው የጎንደር ባህላዊ አገላለጽም በትክክለኛ ትውፊታዊ አውዱ ተመዝግቦ ቢቆይ የአካባቢው ባህላዊ ሀብት ለወደፊቱ ትውልድ ይደርሳል። የአያቶች ትውስታ። አንድ ቀን የዛሬ ትውልድ አዛውንት ይሆናል። ያኔ የዛሬው ዘመን ታሪክ ይሆናል። ስለዚህ ዛሬ የምናውቃቸውን ባህሎች፣ የምንሰማቸውን ቃላት፣ የምንመለከታቸውን ልማዶች መመዝገብ እጅግ ጠቃሚ ነው። ባህል ካልተመዘገበ ሊረሳ ይችላል። ታሪክ ካልተነገረም ሊጠፋ ይችላል። እኛ ግን በመናገር በመጻፍና በመቅረጽ ለቀጣዩ ትውልድ ማድረስ እንችላለን። ስለዚህ አድርሽኝ የሚለውን የጎንደር ባህላዊ ክንውን ስንሰማ ከቃሉ በላይ ያለውን ትውስታ እናስብ። የአያቶቻችን ባህል እንወቅ፣ የቆዩ ትውፊቶችን እንመዝግብ፣ ለልጆቻችንም እናስተላለፍ። ይህ የጎንደር ባህል ነው። ይህ የኢትዮጵያ ትውስታ ነው። እናንተስ አድርሽኝ ስትሉ በአካባቢያችሁ ምን ማለት ነው? በኮሜንት ውስጥ የምታውቁትን ትውፊት አካፍሉን። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለሌሎችም አጋሩት። ቻናሉን ሰብስክራይብ በማድረግ የኢትዮጵያን ባህልና ታሪክ አብረን እንጠብቅ።